ታማኙ ገበሬ ይላል። ዛሬ ይዤላችሁ የመጣሁት ስለ ታማኙ ገበሬ አጭር ጽሑፍ ነው። እንግዲህ ታማኙ ገበሬ ምን አደረገ የሚለውን በጽሞና አዳምጡኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዲሁም ክርስቲያን ወገኖቼ እያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ነባር የሆናችሁ ሀሳብ አስተያየት በመስጠት አበረታቱኝ። ታማኙ ገበሬ ይላል። በአንዲት ትንሽ መንደር አብርሃም የሚባል ገበሬ ይኖር ነበር። የሀብታም አልነበረም፣ ግን ታማኝ፣ ትሁትና ለሰዎች አክብሮት የሚሰጥ ሰው ነበር። በማለዳው ፀሐይ መውጣት በፊት ወደ እርሻው ይሄድ ነበር። ማታ እስኪጨልም ድረስ ይሰራ ነበር። በመንደሩም ውስጥ ሌላ ገበሬ ነበር፣ ስሙም በቀለ ነበር። እሱ ግን በትጋት ከመስራት ይልቅ የሌሎቹን ይመኛል። አንዳንዴም ለመጥቀም ውሸት ይናገር ነበር። አንድ ቀን አብርሃም በእርሻው ውስጥ ሲያርስ የወርቅ ሳጥን አገኘ። ሲከፍተው በውስጡ የወርቅ ሳንቲሞች ሞልተው ነበር። እሱ ግን ይህ የእኔ አይደለም ብሎ ለመንደሩ ሽማግሌዎች አስረከባቸው። ሽማግሌዎቹም የባለቤቱ ፍለጋ ጀመሩ። ከጥቂት ቀናት በኋላ አንድ አረጋውያንን መጥቶ ሳጥኑ አባቶቹ እንደሆነ አስረዳ። የተናገረው እውነት መሆኑን ተረጋገጠ። አረጋዊያው በአብርሃም ታማኝነት ተደስቶ ወርቁን ሙሉ ሊወስድ እችላለሁ፣ ግን የአንተ ታማኝነት ከወርቅ ይበልጣል። ግማሹን አንተ ውሰድ አለው። በቀለ ይህን ሲሰማ ቀና። እኔም እንዲህ እድል ባገኝ ኖሮ እያለ ተመኘ። አንድ የጎረቤቱን ቦርሳ አግኝቶ የራሱ ለማድረግ ሞከረ። ነገር ግን ባለቤቱ አይቶት ስለነበረ ለሽማግሌዎች ወስዶ በቀለም በመንደሩ ፊት አፈረ። ሰዎችም እምነታቸውን አጡበት። አብርሃም ግን በታማኝነቱ የሰዎችን ፍቅርና ክብር አገኘ። ከዚያ በኋላ ሁሉም ሰው ለማክበርና ለፍርድ ወደሱ ይሄድ ጀመር። እርሱም ሀብት ከማግኘቱ በላይ የሰዎቹን አመኔታ ማግኘቱ ትልቅ በረከት አድርጎ ይቆጥረው ነበር። ትምህርት፣ ሀብት ሊጠፋ ይችላል፣ ነገር ግን ታማኝነትና መልካምነት ስም ለሰው ዘላቂ ሀብት ናቸው። በእውነት የሚኖር ሰው ዘግይቶም ቢሆን ክብርና በረከት ያገኛል። እንግዲህ ታሪኩ ይቀጥላል። በድሮ ጊዜ ከተራሮችና ከአረንጓዴ ሜዳዎች መካከል የምትገኝ አንዲት መንደር ነበረች። በዚያ መንደር ዮሐንስ የሚባል ወጣት ይኖር ነበር። ቤተሰቡም ድሆች ቢሆኑም በቅንነት በትጋት ይኖሩ ነበር። ዮሐንስ ትንሽ ልጅ እያለ አባቱ እንዲህ ብሎ ያስተምረው ነበር። ልጄ፣ ገንዘብ ቢጠፋ መልሶ ይገኛል፣ ጊዜ ቢያልፍ አይመለስም፣ መልካም ስም ቢጠፋም ለመመለስ ብዙ ዓመታት ይፈጃል ይለው ነበር። ዮሐንስ እነዚህን ቃላት በልቡ አስቀምጦ አደገ። በየቀኑ ይሰራ፣ ያነብ፣ ሽማግሌዎችንም ያከብር ነበር። አንድ ዓመት ድርቅ መጣ። ዝናብ አልዘነበም፣ እርሻዎች ደረቁ፣ እንስሳትም ምግብ አጡ። የመንደሩ ሰዎች ተስፋ ቆረጡ። አንዳንዶች ሁሉም አበቃ እያሉ ቁጭ አሉ። ዮሐንስ ግን ተስፋ አልቆረጠም። በተራራው ስር ትንሽ የውሃ ምንጭ እንዳለ ሰምቶ በየቀኑ ቦይ መቆፈር ጀመረ። ብዙዎች ሳቁበት። አንድ ሰው ብቻውን ውሃ ያመጣ ብለህ ታስባለህ ይሉት ነበር። እሱ ግን ዝም ብሎ ስራውን ቀጠለ። ከብዙ ሳምንታት በኋላ ቦዩ ተጠናቀቀ። ውሃውም ወደ መንደሩ መግባት ጀመረ። የደረቁት እርሻዎች እንደገና አረንጓዴ ሆኑ። እንስሳቱም ተረፉ። የመንደሩ ሰዎች በጣም ተደሰቱ። አንድ ሽማግሌም እንዲህ አለ፣ ዮሐንስ ውሃ ብቻ አላመጣም፣ ተስፋንም መልሶ አመጣ። ከዚያ በኋላ ዮሐንስ የመንደሩ መሪ ሆኑ። ነገር ግን ስልጣን ሲያገኝ አልተኮፈሰም። እንደ ቀድሞ ከሰዎች ጋር ይሰራ ነበር።
ድሆችንም ይረዳ ነበር፣ ህፃናት ያስተምር ነበር። አንድ ቀን አንድ ወጣት መጥቶ ስኬትህ ምስጢሩ ምንድነው ሲል ሲጠይቀው ዮሐንስ ፈገግ ብሎ እንዲህ አለ፣ ሰዎች ሲስቁብህ ስራህን አታቋርጥ፣ ችግር ሲመጣ ተስፋህ አትቁረጥ፣ እውነት አትወውም፣ ትዕግስትና ትጋት መጨረሻውን ሁልጊዜ መልካም ነው። ከዚያ ቀን ጀምሮ የመንደሩ ልጆች ዮሐንስን ታሪክ እየተረኩ ያድጉ ነበር። ታሪኩም ትውልድ ከትውልድ ሲተላለፍ ቆይቶ ትዕግስት ዛሬ ሊያስቸግር ቢችልም ነገር ግን ስኬት በርን ይከፍታል የሚል ምሳሌ መንደሩ ታወቀ። የሆነ ትምህርት፣ ትጋት፣ ትዕግስት፣ ቅንነትና ተስፋ የተቀላቀሉበት ሰው ምን እንኳ ችግር ቢያጋጥመው በመጨረሻ ወደ ስኬት ይደርሳል ይላል። እንግዲህ የዛሬ ቪዲዮ እዚህ ላይ ያበቃል። ይህን ታሪክ ከተመቻችሁ ለዚህ ቻናል አዳዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ሀሳብ አስተያየት በኮሜንት በማስቀመጥ ቀጣይ ይዤላችሁ እመጣለሁ ማለት ነው። ዛሬ የነበረኝን እዚህ ላይ ያበቃል። ሰላም ለሀገራችን፣ ሰላም ለመንደራችን።